Hi, I'm Muhammad. Welcome back to my channel. If you are new here, I'm doing a 3 month challenge in my other videos, but this video is not part of that journey. ሰላም ራማ እባላለሁ። ዛሬ ይዤላችሁ የመጣሁት እንግሊዝኛ ክህሎታችሁን እንዴት ማሳደግ እንችላለን በሚለው ሀሳብ ነው። ከዚህ በፊት የ3 ወር የህይወት ሙከራ ላይ ቪዲዮዎች ሰርቼ ነበረ። በእነዛ ቪዲዮዎች ላይ ግን ተደጋጋሚ እየተጠየቁ የነበሩ ጥያቄ እንግሊዝኛ ክህሎታችሁን እንዴት ማሳደግ እንችላለን ነው። ስለዚህ ዛሬ እሱን ርዕስ ይዤላችሁ መጥቻለሁ። እኔ ዛሬ የምነግራችሁ 3 ምክሮች ወይም መንገዶች በጣም ቀላልና እኔ አሁን ፈረንሳይኛ ለመማር እየተጠቀምኩባቸው ያሉ መንገዶች ናቸው። ማንኛውም ቋንቋ መማር የምትፈልጉ ከሆነ እነዚህ መንገዶች መጠቀም ትችላላችሁ። ከዛ ውጭ ግን ተመሳሳይ እንደዚህ አይነት ቪዲዮ እንዲሰራላችሁ የሚፈልጉ ከሆነና ቪዲዮ ጠቃሚ ሆኖ ካገኛችሁት ኮሜንት ሴክሽን ላይ ጽፉልኛላችሁ፣ እኔም እሰራላችኋለሁ ማለት ነው። የመጀመሪያው ነገር ምንድን ነው? ማንኛውም ቋንቋ መማር የምትፈልጉ ከሆነ ቋንቋውን ማወሳሰብ አያስፈልግም። ቋንቋ ውስብስብ ነገር አይደለም። ብዙ ጊዜ በድግግሞሽ እና በማስታወስ የሚመጣ ክህሎት ነው። ቋንቋ መግባቢያ ነው። እነዚህ ነገሮች እንድታስታውሱ ስለምፈልግ ነው። ስለዚህ የመጀመሪያው ነገር ቋንቋ ለመማር እንግሊዝኛ ቋንቋችንን ለማዳበር የማድረግ የሚጠበቅብን ነገር ምንድን ነው? ድግግሞሽ ነው። ይህንን የምልበት ምክንያት ምንድን ነው? እኛም ልጅ እያለን አማርኛ ወይም ሌሎች አፍ የፈታንበትን ቋንቋዎች መናገር የቻልንበት ምክንያት በድግግሞሽ ምክንያት ነው። ድግግሞሽ ቋንቋውን ወይም ቃሉን ምን ማለት እንደሆነ እንድንጠይቅና ቋንቋውን ለማስታወስ ይረዳናል ማለት ነው። ስለዚህ የመጀመሪያው ነገር ድግግሞሽ ነው። በቻልነው አቅም ቋንቋው ገባንም አልገባንም የምናያቸው ነገሮች ላይ ወይም ከምንሰማቸው ሰዎች ደጋግመን መናገር ነው። በድፍረት ደጋግመን መናገር ነው። ሰው በድፍረት ነው መናገር የሚችለው። ህፃናት ለዛ ነው ቶሎ ምን ማለት እንደፈለጉ አያውቁም። ነገር ግን የሰሟቸውን የተወሰኑ ቃላት ለቃቅመው እኛ ስንል የሰሙትን ቃላት ለቃቅመው ነው ደጋግመው የሚናገሩት እና ያ ማለት ምን ማለት እንደሆነ ላያውቁም ይችላሉ። ግን ማወቅ የሚጀምሩት ወይም መጠየቅ የሚጀምሩት በድግግሞሽ እና እኛ ቃሉን ከተናገርን በኋላ የምናደርገውን ድርጊት እያዩ ነው ማለት ነው። ስለዚህ የመጀመሪያው ነገር ድግግሞሽ ነው። ማንኛውን የምትሰሙትን ነገር በሙሉ እንግሊዝኛ የምትሰሙትን ነገር በሙሉ ደጋግሞ ማለት ነው። ለብቻችሁ ክፍላችሁ ቁጭ ብላችሁ ሊሆን ይችላል። ኢቨን ፐብሊክ ላይም ብትሆኑ ማስክ ገዝታችሁ እንደዛ ማድረግ ትችላላችሁ። ማስክ ለማድረጋችሁ መደጋገም ትችላላችሁ። መናገር የምትፈልጉትን ቋንቋ እኔ እንደዛ ስለማድረግ ነው እንደዛ ያልኩት። ከዛ ውጭ ግን በቃ የመጀመሪያው ነገር ድግግሞሽ ነው። ድግግሞሽን ደግሞ ወይም ደግሞ ቋንቋውን በድፍረት ደጋግመን እንድንለው የሚያግዙ ነገሮች ምንድን ናቸው? ሁለተኛው ነው። ይሄ ደግሞ ሁለተኛው ህግ ነው። ያ ማለት ደግሞ ምንድን ነው? አካባቢያችን በቋንቋው መክበብ ነው። ይህን ስላችሁ የግድ እንግሊዝኛ የሚናገሩ ሰዎች መካከል ሄዳችሁ ራሳችሁን አስቀምጡ እያልኩ አይደለም። እንደዛ ማድረግ የምትችሉ ከሆነ ትችላላችሁ። እኔ ግን እንደዛ አይደለም የሚያደረግኩት። አሁንም ፈረንሳይኛ ሰማር እንደዛ አይደለም እያደረጉ ያሉት። አካባቢያችሁን በቋንቋ መክበብ ማለት የምትመለከቷቸው ማህበራዊ ድረገጾች ላይ የምትከተላቸው ሰዎች፣ ዩቲዩብ፣ ማንኛውም ማህበረ ገጽ ላይ ገብታችሁ የምታያቸው ቪዲዮዎችን በሙሉ መናገር በምትፈልጉት ቋንቋ መተካት ነው። ያ ማለት ቪዲዮዎችን ሊሆን ይችላል፣ የአስተማሪ ቪዲዮዎችን ወይም ደግሞ መዝናኛ፣ በተለይም መዝናኛ አስተማሪ ቪዲዮዎች ምናልባት መስማት የምንፈልገው ኦልሬዲ አንደርስታንድ ማድረግ ስለምንፈልግ እንደዛ ላናደርግ እንችላለን። ከዛ ውጭ ግን መዝናኛ የምትሏቸውን ቪዲዮዎች በሙሉ መናገር በምትፈልጉት ቋንቋ መቀየር ማለት ነው። ስለዚህ የምትሰሟቸውን ሙዚቃዎች፣ የምትሰሟቸውን ፖድካስቶች፣ የምታያቸውን ቪዲዮዎች፣ ፊልሞች መናገር በምትፈልጉት ቋንቋ መቀየር ነው። ያ ማለት እንግሊዝኛ ፊልም ማየት ወይም እንግሊዝኛ ሙዚቃ መስማት። ሙዚቃ ምናልባት ማትሰሙ ከሆነ ብዙ መንፈሳዊ አማራጮችም አሉ በእንግሊዝኛ አሁን ብዙ አማራጭ ስላለ ማለት ነው። ስለዚህ እነዛንን መጠቀም ትችላላችሁ። ስለዚህ በቻላችሁ አቅም አካባቢያችሁን በመናገር በምትፈልጉት ቋንቋ መክበብ ነው። እኔ እንደዛ ነበር ያደረኩት። በተለይ እንግሊዝኛ በተማርኩበት ጊዜ የምናያቸው የህፃናት ፕሮግራሞችን ብዙ ነገሮች በእንግሊዝኛ ስለነበሩ እነሱን ነበር የምናየው። ስለዚህ መጀመሪያ ላይ ተረድተነው አይደለም እንግሊዝኛውን የምናየው፣ ግን በጊዜ ብዛት እና በድግግሞሽ አሁንም እንዳልኳችሁ በልምምድ ብዛት የሚመጣ ነገር ነው። ስለዚህ በቻላችሁት አቅም አካባቢያችሁን መናገር በምትፈልጉት ቋንቋ ቀይሩ። እኔ አሁን ፈረንሳይኛ ለመማር ለጀማሪ የሚሆን የፈረንሳይኛ ፖድካስቶች አሉ። በተለይ ፖድካስት በጣም ያግዘናል።
ሌላው ሙዚቃ በደንብ ያግዘናል። ምክንያቱም አብረን መማር ስለምንፈልግ ቶሎ ሙዚቃውን ተለማምደን አብረን ማለት እንድንችል ያደርገናል። ስለዚህ አወቅነውም አላወቅነውም ለቋንቋው አዲስ አይሆንም። አፋችንም ለመናገር አይቸገርም። ጆሮአችንም ኦልሬዲ ሰምቶታል። ስለዚህ ብዙ ጊዜ ስለሰማው አዲስ አይሆንብንም ማለት ነው። ስለዚህ በቻላችሁት አቅም አካባቢያችሁን መናገር በምትፈልጉት ቋንቋ ቀይሩት። ስለዚህ እንግሊዝኛ ለጀማሪ የሚሆኑ ብዙ ፖድካስቶች አሉ። ለጀማሪ የሚሆኑ ፖድካስቶች ቮካብለሪ መማር የምትፈልጉ ከሆነ ነፃ ፕላትፎርሞች አሉ፣ ለምሳሌ እንደ ዱኦሊንጎ። ከዛ ውጭ እነሱንም መጠቀም የማትችሉ ከሆነ አሁን ያልኳችሁን ነገሮች ብቻ በዩቲዩብ ወይም ሌሎች ነገሮችን አካባቢያችሁን በመክበብ እንደዛ ማድረግ ትችላላችሁ። የምታዩትንም ቲክቶክ ወይም ኢንስታግራም ሪል ምናምን ጨምሮ ማለት ነው። ሌላው የተማራችሁትን ነገር ወይም ደግሞ የሰማችሁትን ነገር አሁን በድግግሞሽ ያመጣችሁትን ነገር መለማመድ ትፈልጋላችሁ። ያም ማድረግ ስትፈልጉ አካባቢያችሁ ሰው ያስፈልጋል። ብዙ ጊዜ የሰማችሁትን ነገር የምታስታውሱትን ነገር ከሰው ጋር መለማመድ በድፍረት መለማመድ ያስፈልጋል። ያ የምታደርጉት ያንን ለመለማመድ እህት ወይም ወንድም ሊኖራችሁ ይችላል፣ ወይም ደግሞ ጓደኞች ሊኖራችሁ ይችላል። እኔ እህት ያለች ወንድሞች አሉ። ስለዚህ በዛ ምክንያት መለማመድ እችላለሁ። ከዛ ውጭ ግን ምናልባት አካባቢያችሁ ያሉ ሰዎች እንግሊዝኛ ማውራት የማይችሉ ከሆነ እና እንድትለማመዱ የማያደርጋችሁ ከሆነ ጂፒቲ መጠቀም ትችላላችሁ ብዬ ተስፋ አደርጋለሁ። ይህን የምላችሁ ጂፒቲ ነፃ ስለሆነ ነው እንጂ ከጂፒቲ ውጭ ነፃ ያሉ መንገዶችን ማውራት እንችላለን፣ ወይም ክፍያ የማይጠይቁ ማለት ነው። ስለዚህ ጂፒቲ መጠቀም የምትችሉ ከሆነ ወይም ደግሞ መጻፍ የምትችሉ ከሆነ በእንግሊዝኛ በትክክል መጻፍ የምትችሉ ከሆነ እና ብዙ ጊዜ እንግሊዝኛ መጻፍ ይከብደናል ብዬ ስለማላስብ ነው። ባለንበትም የትምህርት ካሪኩለም እንግሊዝኛ መጻፍ ብዙ ጊዜ የሚከብድ ነገር ነው ብዬ አላስብም። ግን እንግሊዝኛ መጻፍ የምትቸገሩ ወይም ደግሞ ጂፒቲን በደንብ መጠቀም የሚያስቸግራችሁ ከሆነ ለሱም ሌላ መፍትሄ አለን። ነገር ግን ጂፒቲን መጠቀም የምትችሉ ከሆነ ጂፒቲን ወደ ቮይስ ሞድ ቀይራችሁ ፕራክቲስ ማድረግ በምትፈልጉበት ኤሪያ ትነግሩታላችሁ። ሰልፍ ኢንትሮዳክሽን ከሆነ ሰልፍ ኢንትሮዳክሽን፣ ዛሬ ራሴን ኢንትሮዲውስ ማድረግ እፈልጋለሁ፣ ወይም ዛሬ ስላያችሁት ነገር ማውራት ትችላላችሁ እንደዛ። ስለዚህ ከጂፒቲ ጋር ፕራክቲስ ማድረግ ትችላላችሁ ወይም መለማመድ ትችላላችሁ ማለት ነው። መጨረሻ የሚሰጣችሁ ቲፕ ከሶስቱም ጋር በጣም ቀላል ቲፕ አለ። ያ ማለት ምንድን ነው? ጠዋት ስትነሱ ወይም ደግሞ የሆነ ነገር ስታደርጉ በእንግሊዝኛ ማሰብ ወይም ደግሞ መናገር በምትፈልጉበት ቋንቋ ማሰብ። መጀመሪያ ቋንቋውን ላናውቀው እንችላለን። አሁን ለምሳሌ እኔ ጠዋት ከእንቅልፌ ስነሳ ከእንቅልፍ መነሳት በፈረንሳይኛ ምን ማለት ነው እላለሁ። ስለዚህ በፈረንሳይኛ ምን ማለት ነው፣ የዛሬ በፈረንሳይኛ ምን ማለት እንደሆነ እማራለሁ። ነገ ደግመዋለሁ፣ በሶስተኛው ቀን ደግመዋለሁ። ከዛ አራተኛ ቀን ከእንቅልፌ እየተነሳሁ ነው የሚለውን ነገር አስበዋለሁ ማለት ነው። እያንዳንዱ የምናደርገውን ነገር በእንግሊዝኛ መጥቀስ ወይም ደግሞ ጆርናል ስናደርግ ዳይሪ ስጽፍ ወይም በአማርኛ ዛሬ ስለቀኑ ምናምን የምጽፉ ከሆነ ማጽፉም ከሆነ ቋንቋውን ለመማር ብላችሁ መጻፍ ጀምሩ። መማር የምትፈልጉ ከሆነ እኔ እንደዛ ማድረገው ፈረንሳይኛ መማር ስለምፈልግ አሁን ምን እያደረግኩ ነው፣ አሁን እየሰራው ነው፣ አሁን ቪዲዮ እየቀረጽኩ ነው፣ አሁን ስለ እንግሊዝኛ ቋንቋ ቪዲዮ እየቀረጽኩ ነው የሚሉትን ነገሮች በፈረንሳይኛ ምን ማለት እንደሆኑ መጀመሪያ ቼክ አደርጋለሁ። ያንን ካደረግኩ በኋላ እደጋግመዋለሁ። ከዛ የሚቀጥለው ጊዜ ምን እያደረግኩ ነው የሚለውን ነገር በፈረንሳይኛ እለዋለሁ ማለት ነው። በእንግሊዝኛ እናንተም እንደዛ ታደርጋላችሁ። አሁን ይሄንን ቪዲዮ እያያችሁ ነው፣ I'm watching this video የሚለውን ነገር በእንግሊዝኛ ትሉታላችሁ። ልክ እንደዚሁ በተመሳሳይ ነገር እያደረጋችሁ ያሉትን ነገሮች አጭር ሰንተንስ እየሰራችሁ ለራሳችሁ ማውራት ትችላላችሁ ማለት ነው። በዚህ ይህንን በማድረግ ብዛት አዳዲስ ቮካብላሪዎችን መማር ትችላላችሁ ወይም እንድትማሩ ያስችላችኋል። ሌላው ደግሞ በድፍረት እያረጋችሁ ስላሉ ነገር መናገር ትችላላችሁ። ብዙ ጊዜ መግባባት ወይም ቋንቋ መግባቢያ ነው። ስለዚህ መግባባት የምትፈልጉ ከሆነ እነዚህ ነገሮች ማድረግ ትችላላችሁ። ስለዚህ ብዙ ጊዜ ስለ ቀን ነው ብዙ ሰው የሚያወሩ አይደለ? ዛሬ ምን አድርጌያለሁ፣ ዛሬ ምን አሳልፌያለሁ፣ እንደዚህ ያደረኩኝ፣ እንደዚህ አይነት ስራ ሰራሁኝ። ኢቭን ለስራ እንኳን የሚያስፈልጓችሁ ቋንቋ ምንድነው? ይሄንን አድርጌ ሰርቻለሁ ብላችሁ መናገርና መግባባት ነው የምትፈልጉት። ስለዚህ ቀናችሁ ላይ እያረጋችሁ ያለውን ነገር በሙሉ በእንግሊዝኛ ምን ማለት እንደሆነ
ማወቅና ከዛ መደጋገም ከዛ በኋላ ለራሳችሁ ማለት ወይም ጆርናል ማድረግ ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣኋቸው ቲፕስ ኤንድ ትሪክስ እነዚህን ይመስላሉ። እነዚህ ቲፕስ ኤንድ ትሪክስ ያግዞናል ወይም ደግሞ ይሄ ቪዲዮ ጠቅሞናል ብላችሁ የምታስቡ ከሆነ ኮሜንት ሴክሽኑ ላይ ጻፉልኝ። ሌሎች ቪዲዮዎችም እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽኑ ላይ ያሳውቁኝ። ይህንን ካለን ይበቃናል። Thank you for watching. Bye.